ዛሬ ትንሽ ስለ ስትሮክ እናወራ። ሰላም ዶክተር ካልኪዳን። ይህንን ቪዲዮ ሼር አድርጉት፣ ፔጅንም ፎሎ አድርጉ። ስትሮክ ማለት በቀላሉ ወደ አንጎል መሄድ ያለበት ደም መሄድ ሲያቅተው። ስትሮክን ለሁለት የምንከፍለው ሲሆን ኢስኪሚክ ስትሮክ ስንል ምስሮቹ መሀል የደም መርጋት ሲዘጋው ደም ወደ አንጎል ክፍል መሄድ ካቃተው የሚፈጠር ስትሮክ ነው ማለት ነው ኢስኪሚክ። ሄሞራጂክ ስትሮክ የምንለው ደግሞ በተለያዩ ችግሮች ምክንያት የደም ስሮች መሳሳት ይፈጠርና የደም ስሮች መበጠስ ወይም መድማት የሚፈጥሩ ነው ማለት ነው። ስትሮክ ወዲያውኑ አስፈላጊው ሕክምና ከተደረገለት ያ ሰው ምንም አይነት ችግር ሳይፈጠርበት ተሽሎት ሊወጣ ይችላል። ግን ደቂቃዎች በቆዩ ቁጥርና ጊዜያት ባለፉ ቁጥር በጣም ብዙ ችግሮች እየተፈጠሩና ያ ሰው ወደ ሞት እየተቃረበ ነው የሚሄደው ማለት ነው። ስለዚህ አሁን የምነግራችሁ ምልክቶች ካያችሁ ወዲያውኑ እነዛን ሰዎች ወደ ሕክምና ለማድረስ የተቻላችሁትን አድርጉ። ምክንያቱም የሰውን ህይወት እያዳናችሁ ስለሆነ ማለት ነው። የስትሮክ ምልክት አንጎሉ ደም ያጣበት አካል ላይ የሚወሰን ሲሆን ግን በብዛት የምናያቸው ምልክቶች አሉ። ከዚህ ውስጥ አንደኛው ምንድነው? የፊት መጣመም የምንለው። በአንድ በኩል ያለው የፊት ጡንቻዎችን የሚቆጣጠር የአእምሮ ክፍል ደም ማግኘት አቅቶት እየሰራ ካልሆነ፣ በዚህ በኩል ያለው ግን እየሰራ ስለሆነ ይሄኛው ጎትቶ ወደዚህ ወስዷል ማለት ነው። ስለዚህ ፊት መጣመም የምንለው እሱ ነው። ሌላኛው ደግሞ ምንድነው? የሰውነት አለመታዘዝ። አንድ እጃቸው ብቻ ሊሆን ይችላል፣ ሁለት እጃቸው ሊሆን ይችላል፣ ሁለቱም እጃቸው ሁለቱም እግራቸው ሊሆን ይችላል። አንዳንድ ጊዜ ደግሞ አንድ እጃቸውና አንድ እግራቸውን ብቻ መታዘዝ ሊላቸው ይችላል። ሌላኛው ምልክት ደግሞ ምንድነው? መናገር ማቃት። መናገር ማቃት ስንል ደግሞ ሙሉ በሙሉ አለመናገር ሊሆን ይችላል። አንዳንድ ጊዜ ደግሞ እነሱ እየተናገሩ ነው፣ ግን እናንተ እነሱ የሚሉት ነገር ለእናንተ ቃላት አይደሉም፣ አይገባችሁም። ሌላ ምልክት ምንድነው? ባላንስ ማጣት። ሲቆሙ ራሳቸውን ችለው መቆም አለመቻል፣ እሱም ሌላኛው ምልክት ነው። ከዛ ውጭ ደግሞ አይን ብዥታ፣ ጊዜ ደግሞ ሁለቱም አይናቸው ድንገት ማየት ሊያቆም ይችላል ማለት ነው። እነዚህ ምልክቶች ካያችሁ ከቻላችሁ ራሳችሁ፣ ካልቻላችሁ ደግሞ ወዲያውኑ ወደ ሕክምና እንዲሄዱ ምከሯቸው። 80% ስትሮክ የሚመጣው መከላከል በምንችላቸው ነገሮች ነው። 20% ደግሞ መከላከል የማንችላቸው ነገሮች ናቸው። መከላከል የማንችላቸው ስንል ለምሳሌ ጾታ፣ ወንድ ላይ ስትሮክ የመፈጠር ቻንሱ ይጨምራል። እድሜ በገፋ ቁጥር የመፈጠር ቻንሱም ይጨምራል። እነዚህ ነገሮች መቆጣጠር አንችልም። መቆጣጠር ከምንችላቸው ነገሮች ውስጥ ምንድነው? የአኗኗር ዘይቤያችን፣ አበላላችን። በተለይ ደግሞ አንድ ቦታ ተቀምጠን የምንውል ከሆነ፣ አይነት እንቅስቃሴ የማናደርግ ከሆነ ይህም ሪስክ ነው። ሲጋራ፣ ጫት፣ አልኮል፣ እነዚህ ሱሶችን ስትሮክ ሊያመጡ ይችላሉ። ከዛ ውጭ ደግሞ ስር ሰደድ በሽታዎች ናቸው። እንደ ደም ግፊት፣ የስኳር በሽታ፣ የልብ በሽታ፣ ከፍተኛ የሆነ ኮሌስትሮልም ስትሮክን ሊያመጡ ስለሚችል እነዚህ በሽታዎች ካሉባችሁ በደንብ ክትትል ማድረግ፣ መድኃኒታችሁን በደንብ መውሰድ እና የተከላከላችሁትን ምግብ ማቆም ይኖርባችሁ። እነዚህ ነገር በማድረግ ስትሮክን መቀነስ እንችላለን። ስትሮክ አሁን በትልቅ ሰዎች ላይ ብቻ ሳይሆን በወጣቶችም ላይ እየተከሰተ ነው እና ራሳችሁን ጠብቁ።